አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ዛሬ የበራታ አሰራር ነው ይዤላችሁ የመጣሁት ማለት ነው። በትንሹ እዚህ ጋር አንድ ኩባያ እንደምታዩት ዱቄት አዘጋጅቻለሁ። እዚህ ጋር ደግሞ ለብ ያለ ውሃ ማለት ነው። እዚህ ጋር ጨው አለኝ እና እዚህ ጋር ዘይት አለ ማለት ነው። ዘይት አለ እና በመጀመሪያ ዱቄቱን አደርጋለሁ። አንድ ኩባያ ዱቄት ማለት ነው። ከዛ ትንሽ ሩብ ማንኪያ ጨው አደርጋለሁ ማለት ነው። ይሄን አደርጋለሁ። ያው እንግዲህ እናንተ መጨመር ትችላላችሁ የሚያንስ ከሆነ እንደምትሰሩት መጠን ማለት ነው። እና ትንሽ ሳይበዛ ዘይት እናም እዚህ ጋር ደግሞ ለብ ያለ ውሃ አዘጋጅቻለሁ። ይሄንን አደርጋለሁ እና በደንብ አድርጋችሁ ታሹታላችሁ ማለት ነው። በደንብ ሶፍት እስከሚሆን ድረስ መታሸት አለበት እና በዚህ መልኩ በደንብ ታሹታላችሁ ማለት ነው። ነገር ግን ዱቄት ትንሽ ነስነስ እያደረጋችሁ ነው የምታሹት። በደንብ መታሸት ይፈልጋል በራታ ማለት ነው። ምክንያቱም ስትጋግሩት ሶፍት ሆኖ ነው የሚወጣው እና እንደዚህ አድርጋችሁ እንግዲህ እኔ በአንድ እጅ እየቀረጽኩ ስለሆነ ነው መቀረጫዬን አላስተካከልኩም እና በትንሹ ነው የምሰራው። በነገራችን ላይ በትንሹ ነው የምሰራው፣ እንደዚህ ብዙም አይደለም ማለት ነው። እና በዚህ መልኩ ካቦካችሁት በኋላ በደንብ አድርጋችሁ ካሻችሁ በኋላ እንዴት እንደምትጠቀልሉት ደግሞ አሳያችኋለሁ ማለት ነው። በዚህ መልኩ እንደምታዩት በደንብ አድርጌ አሽቼ አዘጋጅቻለሁ ማለት ነው። እዚህ ጋር እንደምታዩት ሰሃን አለኝ ማለት ነው እና ትንሽ ዘይት አድርጌበታለሁ። ትቀቡታላችሁ ማለት ነው። እንደዚህ ተቀባችሁ በኋላ ይሄንን እንደዚህ እያደረጋችሁ እያድቦለቦላችሁ ታዩታላችሁ። በጣም ሶፍት ነው የሚሆነው። እንደዚህ እንደ ፕላስቲክ ማለት ነው፣ ይለጠጣል። በደንብ አድርጋችሁ እንትን ካላችሁት እንደዛ ነው። ትንሽ እጃችሁ ላይ ዘይት ታስነኩና የተወሰነ ማለት ነው። ከዛም በኋላ እንደዚህ እያደረጋችሁ የምትፈልጉትን መጠን ያክል እንደዚህ እያደረጋችሁ ማድቦልቦል ማለት ነው። በደንብ እያደረጋችሁ ካድቦለቦላችሁ በኋላ እዚህ ነው የምደረድሩት ማለት ነው። እና ይሄውላችሁ እንደዚህ አርጌ አድቦልቦሌዋለሁ ማለት ነው። አሁን አልሙኒየም በደንብ አርጌ ከድነዋለሁኝ እና የተወሰነ ደቂቃ መቆየት አለበት። ከዛ በኋላ ነው የሚሰራው ማለት ነው። ቢያንስ 5 ደቂቃ ምናምን ማቆየት አለባችሁ። ምክንያቱም በደንብ አርጎ ሶፍት ሆኖ እንዲወጣ ማለት ነው። እና አሁን እኔ አልሙኒየም ጠቅልሌ አስቀምጠዋለሁ ማለት ነው። እና እንደዚህ አድርጋችሁ መስራት ይቻላል። እና ውዶቼ እንግዲህ በዚህ መልኩ ይኸውላችሁ የተወሰነ 5 ደቂቃ የሚሆን አቆይቼዋለሁ ማለት ነው። ይኸውላችሁ ይታያል ብዬ ተስፋ አደርጋለሁ። አሁን እዚህ ጋር ዘይት አዘጋጅቻለሁ እና አዳምጠዋለሁ ማለት ነው። እዚህ ጋር ቀባዋለሁ ዘይት። ይሄንን መስሪያ ነው ማለት ነው። እንዲሁም ደግሞ እጄ ላይ የተወሰነ ዘይት ቀባለሁ። ይሄው ታዩታላችሁ አይደለ? እና እንደዚህ አድርጌ እንግዲህ እኔ የምሰራው በእጄ ነው ማለት ነው። እና እንደዚህ በደንብ ልጥጥ አድርጌ ነው እንትን የምለው። ይታያችኋል ብዬ ተስፋ አደርጋለሁ። ያው እንግዲህ መቀረጫው ትንሽ ለኔ ስለቀረበ እንትን አይለኝም። ይሄውላችሁ እንደ ፕላስቲክ ነው የሚሆነው፣ ይለጠጣል ማለት ነው። ይሄውላችሁ ይለጠጣል በደንብ እና እንደዚህ በደንብ ትለጥጡታላችሁ ስስት እስከሚል ማለት ነው። ከዛም በኋላ እንግዲህ ይሄውላችሁ ይሄው ይለጠጣል። በነገራችን ላይ በደንብ ስለታሸ እንደዚህ እንደ ጨርቅ ነው የሚሆነው። እና በዚህ መልኩ እንትን ካላችሁ በኋላ ዘይት ትቀቡታላችሁ ማለት ነው። ዘይት ትቀቡታላችሁ። ይሄው ዘይት ነው አሁን እቀባለሁ። ይሄን እንዳለ ዘይት ትቀቡታላችሁ። ከዛም በኋላ ዘይት ተቀባችሁ በኋላ ዱቄት ነው የምትነሰነሱበት፣ የተወሰነ ዱቄት ማለት ነው። እና ከዛ በኋላ እችን ከዳርና ከዳር ትይዙና
በዚህ መልኩ ይታያችኋል አይደለ? ይታያችኋል ብዬ ተስፋ አደርጋለሁ። በዚህ መልኩ ይኸውላችሁ ይሄ እንደዚህ ታደረጋችሁ በኋላ ይሄ እንደዚህ አንስቼዋለሁ ማለት ነው። ያው እንግዲህ በአንድ እጅ ስልክ ስለያዝኩ ነው። እንደዚህ አድርጋችሁ ትጠቀልሉታላችሁ። ይታያችኋል አይደለ? ይሄው እንደዚህ እያደረጋችሁ ትጠቀልሉታላችሁ ማለት ነው። እንደዚህ ከዛም በኋላ ይኸውላችሁ እችን አሁን እንደዚህ እያደረግኩ ሁሉንም እንደዚህ ተጠቀለልኩ በኋላ አንድ ቦታ አስቀምጠዋለሁ ማለት ነው። እና ሁለተኛው ደግሞ በምታዩት መልኩ እንትን ብየዋለሁኝ። ሁለተኛው ታዩታላችሁ እንዴት እንደሚያምር አያችሁት አይደል? ስስት ብሎ በጣም ቆንጆ ነው የሆነው ማለት ነው። እና እንደዚህ ካደረኩ በኋላ አሁንም እንደ እዛኛው እንደተቀለልኩት ዘይት እቀባዋለሁ ይሄንን ማለት ነው። ከዛ ዱቄት ነው የምናሳነስበት እንደዚህ ትንሽ ዱቄት። ከዛ በኋላ ከዚህ ከጫፍና ከጫፍ ይይዝና እኔ አጠቃለሌ እንደዚህ ነው ይታያችኋል። እንደዚህ በቃ ብድግ ነው የሚለው ታዩታላችሁ። እንደዚህ ነው የሚሆነው። ከዛ በኋላ እንግዲህ ይታያችኋል እንደዚህ አድርጌ እንደዚህ እያደረኩ ከዛ እንደዚህ እያደረኩ ጥቅልል ነው የማደርገው። አያችሁት? በዚህ መልኩ ጠቅልሌ አስቀምጠዋለሁ ማለት ነው። እና ይኸውላችሁ በዚህ መልኩ ጠቅልሌ አስቀምጨዋለሁኝ። በጣም ነው የሚያምረው። እና ቢያንስ አሁንም 5 ደቂቃ ወይም ደግሞ 4 ደቂቃ ያክል ታቆዩታላችሁ እንደዚሁ ሸፍናችሁ ማለት ነው። ከዛ በኋላ እንግዲህ እጋግረዋለሁ ማለት ነው። ዳምጬ ስዳምጡ እንዴት እንደሆነ አሳያችኋለሁ። ነገር ግን አጠቃለሉ ይሄንን ይመስላል። እና አሁን ቀጥታ ዳምጣለሁ። ግን ስዳምጥ በጣም ቀስ ብዬ ተጠንቅቄ ነው ማለት በኃይል እንትን ማለት የለባችሁም። ትንሽ ዱቄት ታደርጉበታላችሁ ማለት ነው፣ ትንሽ ሳይበዛ። እናም ይሄንም ዘይት ቀብቼዋለሁኝ። አሁን እዳምጣለሁ ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። ይሄው እንደዚህ አድርጌ ቀስ ብላችሁ ነው የምዳምጡት፣ ምክንያቱም እንትን ይላል እና በደንብ መለጠጥ የለባችሁም፣ መሳሳትም የለበትም፣ እንዲሁም ደግሞ መወፈርም የለበትም ማለት ነው። መካከለኛ ነው መሆን ያለበት። በዚህ መልኩ ከዳመጥኳት በኋላ እንግዲህ መጥበሻ ጥጃለሁ ማለት ነው። እየሞቀ ነው፣ እጄ እንዳይገባ ነው በነገራችን ላይ እንትን የምለው እና ይኸውላችሁ እንደዚህ አድርጌ ዳምጫዋለሁኝ። አሁን መጥበሻዬ ላይ አደርጋለሁ ማለት ነው። ይኸውላችሁ አሁን እሳቱን በጣም ቀንሼዋለሁኝ ማለት ነው። እና ቆንጆ በራታ ነው፣ በጣም ለየን ነው የሚሆነው ማለት ነው። እና ወዶች ይሄ የመጀመሪያው በራታ እንግዲህ በዚህ መልኩ እንደምታዩት ነው። ገልብጫዋለሁ ማለት ነው። ይኸውላችሁ ያቃጥላል፣ ስለሚያቃጥለኝ ነው። እና ይኸውላችሁ በጣም ቆንጆ በራታ ነው የሆነው፣ ሙቀት ስላለው ነው። ይኸውላችሁ እና ሌላኛው ሁለተኛው በራታዬ ደግሞ ይሄ ነው የዳመጥኩት ማለት ነው። ይኸውላችሁ በጣም አሪፍ በራታ ነው። ይሄ ሁለተኛው ነው የምሰራው ማለት ነው። እንደምታዩት ሶፍት ነው የሚሆነው፣ በጣም ቆንጆ በራታ ነው ማለት ነው። እንግዲህ እንደዚህ እያደረጋችሁ የመዳም ቅመሞች እናንተ ሞክሩ ትላችኋለሁ። ታዩታላችሁ ክፍት ነው የሚለው፣ በጣም አሪፍ ቆንጆ በራታ ነው። እና ወዶችዬ በዚህ መልኩ በምታዩት መልኩ ገልብጬዋለሁኝ። አሁን ደግሞ እዩት እንዴት እንደሚሆን ማለት ነው። ውስጡ እንደዚህ ነው የሚሆነው፣ ስለሚያቃጥል ነው በነገራችን ላይ እንጂ ሶፍት ነው። ሶፍት በቃ ውስጡ ሶፍት ነው የሚሆነው። እና በዚህ መልኩ እንደምታዩት ቆንጆ በራታ ሆኖልኛል። ብዝት ነው የሚለው እና እናንተ ሞክሩ ትላችኋለሁ። ያው ስለሚያቃጥል በጣም ነው የሚያቃጥለው በነገራችን ላይ እና ይሄንን ይመስላል።
ውዶቼ በዚህ መልኩ እንግዲህ በራታውን አጠናቅቄያለሁ፣ ሰርቼ ጨርሻለሁ ማለት ነው። እንደምታዩት ቆንጆ በራታ ነው። እናንተም እየሰራችሁ ሞክሩት ላለሁኝ። እንደምታዩት የሁላችሁ ሶፍት ነው የሆነው፣ ለየት ነው የሚለው። በጣም ቆንጆ በራታ ነው የሰራሁትኝና እናንተም እየሰራችሁ ሞክሩት። እንግዲህ ዱቄቱን አንደኛውም ሁለተኛውም መሆን ይችላል። ዋናው አሰራሩ ነው እላችኋለሁ። በዚህ መልኩ ቆንጆ በራታ ሰርቻለሁኝ። እንግዲህ ዩቲዩብ ቻናሌን እየገባችሁ ሰብስክራይብ፣ ሼር ያደረጋችሁ በማበረታታት ከኔ ጋር ሆኑ እላችኋለሁኝ። እንዲሁም ደግሞ ለምታበረታቱኝ እህቶቼ፣ ወንድሞቼ ከልብ አመሰግናለሁ። እንግዲህ አንዲት የመዳም ቅመም ከአረብ ሀገር ከስደት የምትጥር ራሷን ለመለወጥ የምትጥር እህታችሁ ነኝ። አበረታቱኝ ውዶችዬ። እና ይሄንን ይመስላል የዛሬው ቪዲዮዬ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱላችኋለሁ። እንዲሁም ደግሞ በሌላ ቪዲዮ እስከምመጣ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ባይ ባይ።